كنا ربي كنا واقع في النور ربي بك فقولا وبتا غيبي أككون الرا أنافنا بكو طول رحمتا تلتاككو جيرنيا دوغا كان جيرات من أني لمي داف وكما كابون دالچون كنا سبباته هندي فامنيسا قلمنوف قهي كنا ربي كنا ህፃናት አሁን ባጥማቸው ይበላሉ ይጠጣሉ። አሁን ብዙ ችግር አለ ውስጥ ላይ ንጽህነት ያስፈልጋል። ሁሉ ነገር አለ። ይሄንን ብትረዳዱ እላለሁ እኔ። ጌታ ይባርክሽ። ሀሊማ ገና ስታስቦ ቤት ሆና ገና አይምሯ ላይ ስታስቦ ፈጣሪ ባርኳታል። ምክንያቱም ቤት ላይ ማንም የማያስበውን በብዙዎች ዘንድ ተወግደን ያለነው ሰዎች አይምሮአችን እያለ መስራት ስንችል መንገድ የሚያሳይ አጥተን ብዙ ሰዎች ብዙ ህፃናት ብዙ ነገር አለ ኢትዮጵያ ውስጥ ማለት ነው። ይሄን ደግሞ እኔ አለው ያቅመን ኢትዮጵያ ውስጥ ታሪክ ሰርቼ አልፋለሁ የምትል እህት እግዚአብሔር ሲሰጥ ዝም ብሎ ያለ ምክንያት አይደለም። ኖሞ ከደቱማ ነመዳልችሱን ፌል ዳበኒ ኩን ነመ ጅጅሩ ፈዳ መለ ከደቱማ ዳልችሱን በርባል ዳይመን ተኒን ዮ አርጎ አንከናት ያደዳ ወንቲ ሁን ኢስኒሌ ፈይሳ ጀዴ ዋያዱ ኢስኒት ሂሙ በርባል ከናን አኩመ ጆሌ ከሰኒ ካን አኒስ አኩመ ከሰን ጨራቱ አሲፉ ደብ የብራነ ፊደ መለ ገራገሩማ ኢስኒን ሂንቀብ ስኒገለ ከናፊ የገሩ ከና ጎዴ ፉደዲያን አባርሰ ጎዴን ፉደነ ዋን ነምኒ ናንጀዱ ፊ ዋን ነምኒ ናያዱ ይረካይን ከናፍ ዳይም ያከከና በየከነ ከሰ ሄዱት ጅራ ኢላልቸ ዱበት ሀፋ ከነ ወጂ ሰበበ ጀዱን ኡፊክያ ዋን ነምኒ ናንጀዱ ማሊ ከነረ እጀደ ዱራ ሰሙክ የቢልሶምሴ ሀወቲ ፋቦቲን ዳይመ ጆላ ከና ቀብተን ጀልቀባ ሰሙክ የሰምቢልሶምሳ ኪያዋ ሁንዳ ከሰ ደሜረ ረደቡን በርባል አማሚ ደሙማን ያካሚት ከናት አናፍ ዱጉማን ከሰቱ ወርዳ ኢማን ቀብደኒ ወላማን አንጀዳ ፍርማን አንጀዳ ዘዳና ተነታ አባርሰ ቀባ አከስቀባ ኡፍራ ኢሳት ዳይመን ከሰምት ያዳ ዛሬ እናንተን የፈለግነው ልናያችሁ የመጣ ነው። በዋነኝነት ይህንን መልእክት ልናስተላልፍላችሁ ነው። ችግራችሁን ልናውቅ ነው። ለእናንተ የሚያስፈልገውን ነገር በዚህ መልክ አይተን ለይተን ካወቅን በኋላ ማዕከል ውስጥ የሚገቡትን ማዕከል ውስጥ እንዲገቡ፣ እዚህ የሚረዱት እዚህ እንዲረዱ፣ የትምህርት ድጋፍ የሚያስፈልጋቸው የትምህርት ድጋፍ እንዲደረግላቸው፣ የምግብ ችግር ያለበት የምግብ ችግር እንዲፈታለት፣ ራሱን ሰርቶ መለወጥ የሚችል ደግሞ የራሱ ሰርቶ እንዲለወጥ፣ ሕክምና ለሚያስፈልገው ሕክምና በዛው ልክ ማለት ነው። ሕክምና ማለት ኖርማል ሆስፒታል የሚሰጥ ሕክምና አይደለም፣ ከጉዳት ጋር ተያይዞ ያለው ሕክምና። እኛ ዛሬ ወገኖቻችን በምዕራብ አርሲ ዞን ወንዶ ወረዳ ውስጥ ያሉት ወገኖቻችን አካል ጉዳተኞች ምንድነው የሚፈልጉት? ምንድነው የቸገራቸው? ምን አላቸው? ምን የላቸውም? ለዚህ ሕፃን ልጅ ምንድነው ያስፈልግ? ለዚህ ችግር ምንድነው ያስፈልጋት? ለወንድሜ ምን እንደሚያስፈልግ አውቀን መዝግበን ይዘን በሚያስፈልጋቸው ልክና መጠንና አይነት ድጋፋቸውን እናደርግላቸው። ሁሉን አቀፍ የሆነ ሃይማኖትን፣ ብሔርን፣ ቋንቋን፣ አካባቢን መሰረት ያላደረገ ለሰው ልጆች በሙሉ ድጋፍ የሚያደርግ ድርጅት ነው። አካል ጉዳተኝነት ማለት ደግሞ አንድ ወይም ከአንድ በላይ የሆነ ለመንቀሳቀስ የሚረዳን ወይም በዋናነት ከምንጠቀምባቸው የአካላችን ክፍል ውስጥ አንድ ወይ ከዛ በላይ የተጎዳበት ሰው አካል ጉዳተኛ ይባላል። አንካሳው ልጅ፣ ያ ሽባው ልጅ፣ ያ ደንቆረው ልጅ፣ ያ እንደዚህ አይነቱ ልጅ መባል ሌላውን ዮሐንስ ብለን እየጠራን ማንም እየጠራን ገመቹ ብለን እየጠራን አካል ጉዳተኞችን ደግሞ ስምን እንደሌላቸው በጉዳታቸው እየጠራን እናንተን ጠልቶ እናንተን ረግሞ የእናንተ ጥፋት ሆኖ አይደል። ልጆቻችሁ አካል ጉዳተኛ ሲሆኑ ልክ አሁን እንዳልነው ነው።